እኔ በጊዜ ወልድሽ ሁላ ማድረስሽ ይመስለኝ ነበር ነው የህፃን ፊት ምናምን ሊኖረኝ ይችላል እንጂ እድሜ ትልቅ ነው። ግን አትመስይም ቤቢ ፌስ ነሽ ጋይስ። አንድ አበባ ፋሚሊ አንድ አበባ ሀያ አሁን ደግሞ ብነግራቸው እኮ ይንቁኛል። ላይክ ዶክተር ይሄ ነው እድሜ ካልሻቸው የኢትዮጵያ ሰዎች ሚሊዮን ሀፍቱ እኔ አሁን ሰዎች ለሚሰጡት አስተያየት ምንም አይነት ለምን እኔ ህይወቴን የምኖረው ከውስጥ ወደ ውጭ ስለሆነ ከውጭ ወደ ውስጥ ስለማልኖር ሰዎች ምን ይላሉ የሚለው ነገር ምንም የለም። ምን ይላል ለዛ እድሜን በትክክል እነግራቸዋለሁ 35 ዓመቴ እንደሆነ በየአመቱ ሶሻል ሚዲያ ላይ ከመጣው ጀምሮ አብረን ነው የምናከብረው። ያመነ ይመን ያላመነ ይመቸው፣ የተመቸው ይመቸው፣ ያልተመቸው ይመቸው። ስለሆነ እኔ ጋር ሁሉም ነገር ግልጽ ነው የምናገረው። አይ ዶንት ኬር ሰዎች ስለኔ ምን ያስባሉ ስለ እድሜ ስለ መልኬ ምናምን ብዬ አልጨነቅም። በቃ አስሎንግ አስ እኔን እስካስደሰተኝ ድረስ የሚያስደስተኝ የሚያመንኩበት ነገር እያደረኩ ወደፊት ነው እኔ ጋር that's በጣም amazing ደስ ይላል። እኔ ከምሰራው ኮንተንት ምናምን ጋር ምን አንቺ ኦልሬዲ ህፃን አይደለሽ ወይ ምናምን እንባላለና it might not be good በጊዜ ባነነ እኮ ለማሪ 40 ዓመት ሆኖትም እኮ ወጣጤ ያለ እኮ የተቀዳደደ ጅንስ ለብሶ ጭፈራ ቤት የሚሄድ መጠመቅ አለ። በ27 ዓመቱ ደግሞ ትዳሩን ቤቱን የሚመራ አባወራ አለ አይደል? ስለታባው ኤጅ አንዳንድ ሰው እድሜያቸውን ምንም ያልተጠቀሙበት አሉ። በ40 ዓመታቸው እንደ 17 ዓመት ወጣጤ የሚፈነዱ አሉ እኮ በጣም የሰው ልጅ እድሜው አይደለም የሰው ልጅ ይሄ ነው ዋና ጭንቅላቱ ነው። that's ሻሊ አስተዳደግ በ3 ዓመቱ ኃላፊነት የሚሰማው ልጅ አለ ከ17 ዓመት ልጅ በላይ። የኔ ልጅ በ9 ዓመቱ ከ17 ዓመት ልጅ በላይ ኃላፊነት ይሰማዋል። ለምን እኔ ሳሳድገው ኃላፊነት እንዲሰማው አድርጌ ስላሳደጉት ራሱ ኃላፊነት እንዲሰማው ራሱን እንዲችል አድርጌ ስላሳደጉት ገባሽ? ከትምህርት ቤት ሲመጣ ልጅ ቦርሳውን አውጥቶ ቦታ ያስቀምጣል። ዩኒፎርሙን አውልቆ ባስኬት ያደርጋል። እርሳሱን ምኑን ላጲሱን እቆጥራለሁ። እርሳስ 1 ብር የሚሸጥበት ሀገር ላይ እየኖርኩ እርሳስ ሲመጣ ከፍቼ እርሳሱን ላጲሱን መቅረጫውን ሁሉም ነገር ማምጣቱን ሜክ ሹር አደርጋለሁ። ቢካዝ አይ ዋንት ሂም ቱ ፊል ሪስፖንሲቢሊቲ። ኃላፊነት ሲሰማው ነገ እኔ ባልኖርም ስለራሱ ህይወት ኃላፊነት ይሰማዋል። ካልሰራ መኖር እንደማይችል ያውቃል። ገባሽ? ስለራሱ ማን ከማንም አይጠብቅም። ከታመመ መታከሚያ ራሱ ሰርቶ ማምጣት እንዳለበት፣ ከራበው ለሚበላው ነገር ራሱ ሰርቶ ማምጣት እንዳለበት ኃላፊነት ይሰማዋል። ስለዚህ የሰው ልጅ አስተዳደግ እንጂ እድሜ አይደለም። ትልቅ ሆነው እኮ ቤቢ የሆኑ ሰዎች አሉ። ትልቅ ሆነው ማሙሽ የሆኑ ሰዎች አሉ። እድሜ ማተር አያደርግም። በጣም አንቺ ቤት ሲመጡ የምትመክራቸው ነገሮችን ምናምን ሰማለና እንደዛ በተሳድግልሽ ይገርመኛል። ሰውበት ነው ለምን አሁን ብዙ ጊዜ እህቶቼ እኔ ጋር የሚመጡ እህቶቼን የምመክራቸው ለእድሜ ልካችሁን ቤተሰቦቻችሁን እየወቀሳችሁ አትኑሩ። ቤተሰቦቻችንን መውቀስ የምንችለው 18 ዓመት እስኪሞላን ድረስ ነው። ከ18 ዓመት በኋላ የኛ ህይወት የኛ ምርጫ ነው። እኔ የመረጥኩትን ነው የምኖረው። ሸባሽ እኔ ስለራሴ ኃላፊነት የሚሰማኝ እድሜ ልክ ፓርትነሬን መውቀስ ከሆነ እድሜ ልክ በቃ የሆነ አካል መውቀስ ከሆነ ኔቨር ኤቨር ህይወቴን ልቀይረው አልችልም። ህይወቴን መቀየር ከፈለኩ እኔ ነኝ የህይወቴ ባለቤት፣ እኔ ነኝ ኃላፊ፣ ማንም የለም ሌላ። ስለዚህ እኔ የመረጥኩትን ህይወት ስለምኖር አብሮኝ የህይወት ፓርትነሬን የሚመርጠው እኔ ነኝ። ከንቱ ሰው ከመረጥኩ ከንቱ ህይወት እኖራለሁ። እኔ በአንድ እጅ አይጨበጨብም። እኔ ኃላፊነት የማይሰማው ሰው መርጬ እኔ ብቻዬን የምዳክር ከሆነ ኔቨር ኤቨር የኔ ህይወት ሊስተካከል አይችልም። ህይወት ምርጫ ስለሆነ ከ18 ዓመት በኋላ መማር፣ ኦንላይን ላይ መማር፣ ቤተሰቦቼ አላስተማሩኝ እድሜ ልክ ቤተሰቦቼ አላስተማሩኝ እያሉ ከማልቀስ 18 ዓመት ከሞላሽ በኋላ ጎግል አለ፣ ዩቲዩብ አለ፣ ሰርች አድርጊ፣ ተማሪ፣ ራስሽን ለውጪ፣ የምትፈልጊውን ህይወት ኑሪ፣ ህይወትሽ በእጅሽ ነው እያልኩኝ ነው የምመክራቸው። እድሜ ልክ የሆነ አካል መውቀስ አይጠበቅብንም። የእውነት እንትን ማዘጋጀት አለብሽ እንትን ትሬኒንግ በጣም ላይክ ሰዎች እንደዚህ አይነት ፐርስፔክቲቭ መስጠት በራሱ በጣም ትልቅ ነገር ነው። የእውነት የለምሽ አንዳንድ ሰዎች ስላልተማሩ ወይ በህፃንነታቸው የሆነ ነገር ስለተፈጠረ ወይ ወላጆቻቸው የሆነ ነገር ስላደረጉባቸው ህፃን እያሉ በቃ ህይወት እንደዛ ነው። እድሜ ልክ ያንን ነገር እንደ ድክመታቸው በልጅነታቸው የደረሰባቸው ነገር እድሜ ልክ እኔ እኮ እንዳንቺ አይነት ህይወት እኖር ነበር
በልጅነቴ ቤተሰቦች ያንን ባያደርጉብኝ ነበር። አደረጉብሽ፣ አለፈ። ከዛ ትሮማ ወጥተሽ ራስሽን አክመሽ የተሻለ ህይወት ላይ ራስሽን ማስገኘት ያንቺ ምርጫ ነው፣ ያንቺ ፋንታ ነው፣ የማንም ፋንታ ነው። አቡ የምንነሳሽ ሌሎች ሴቶች እንትኖች ደግሞ ሰዎች ደግሞ እኛ ጋር እንደዚህ አይነት አስተሳሰብ የለም። ገብቶሻል? ላይክ ከሀብታም ቤተሰብ ካልመጣሽ ከነጋዴ የሆነ ቤተሰብ ከሆነ ነው ከደህና ሰው ካልመጣሽ በቃ ህይወትሽ ከባድ ነው። ህይወት ከባድ ነው። ሰው አማይታዙ በቃ እንዴት ልበልሽ የሰነፍ ሰዎች ምክንያት ነው ማሪ። ህይወት ለሁላችንም እኩል ናት። መሮጥ ነው ከኛ የሚጠበቀው መጣር። ይሄ አልተሳካም ቶሎ ጣል አድርጎ ወደ መጓዝ ቶሎ መሮጥ። ይሄ ነገር ከሸፈ አልተሳካም፣ ይሄ ሪሌሽንሺፕ ወደ ሌላ ሪሌሽንሺፕ ነው። ይሄ ቢዝነስ ከሰረ ይሄ ነገር ለኔ ያልሆነም ወደ ሌላ መሞከር፣ መሄድ አለመቆም። ህይወት መንገድ ናት። መሄድ መቀጠል ነው። ምክንያት የሚያቀርቡ ሰዎች ሰነፎች ናቸው። ግን እሱን ለማወቅ እውቀት ያስፈልጋል እያለች ነው እዚህ ጋር። እሱን ነው የምልሽ። አንቺ እንደዚህ እንድታስቢ ሊያደርግሽ የቻለው ነገር ምን እንደሆነ አላውቅም። ገብቶሻል? ግን ራሴን አስተምሬ ገባሽ? እኔ ከተማረ ቤተሰብ ተፈጥሬ አይደለም፣ ከደህና ቤተሰብ ከተማረ ቤተሰብ ተፈጥሬ አይደለም። ራሴን ካወቅኩ ጊዜ ጀምሮ ግን ራሴን የተሻለ ቦታ ለማግኘት ስጥር፣ ስሮጥ፣ ሲደክም፣ ስለፋ ነበር። እኔ ዛሬ የምኖረውን ህይወት እኔ ስለመረጥኩት ነው። እኔ ራሴ ስለመረጥኩት ገባሽ? ሁልጊዜ ቤተሰብን፣ ጎረቤትን፣ አካባቢን የድሃ ልጅነትን ምክንያት ከማድረግ ለምን ዛሬ ጀምሩኝ? ዛሬ ከዚህ ሰዓት ዛሬ መጀመር እኮ ይቻላል። ኔቨር ቱ ሌት አይደል? መቼም ረፍዶ አያውቅም። ስለዚህ ዛሬ ጀምረን ህይወታችንን ለመቀየር መነሳት። ህይወት ምርጫ ናት። በቃ ሀቡ ይኸውልሽ፣ አንቺ እንደዛ አስተሳሰባሽ አንቺ ጊፍትድ ነሽ፣ ታስቢያለሽ። ሁሉም ሰው እንደዛ አያስብም። ገብቶሻል? ለዛ ነው ከሚያስብ ሰው እንደዚህ ህይወትን በተለየ መልኩ ከሚያይ ሰው ምክር መስማት፣ ኢቭን ምክር ራሱ የዛ ሰው አስተሳሰብ ያንቺን አስተሳሰብ መስማት ለሌሎች ሴቶች በጣም ትልቅ ጠቀሜታ ነው ያለው። ለዛ ነው በጣም በቃ ላይክ ደስ የሚለኝ አንቺ ቪዲዮዎች ሲመጡ ላይቭ ላይም ሳይሽ አይ ጌት ላይክ አንቺ ሳታቂ የብዙ ሰዎችን ጭንቅላት እየቀየርሽ ነውና አይ ቲንክ አይ ዶንት ኖ ታረጋለሽ አላውቅም፣ ግን እግዚአብሔርን ከብዙ ሞቲቬሽናል ስፒከሮች በላይ የሴቶችን ህይወት የመለወጥ ችሎታ አለሽ አንቺ። አንደኛ ሴት ነሽ፣ ሁለተኛ ደግሞ ጀስት አስተሳሰብሽ እኔ እንጃ ላይክ ብዙ ሰዎች ያላቸው ብዙ ሴቶች በተለይ ያላቸው አስተሳሰብ አይደለም ሰው ይጠቀማሉ። እና ላይክ የሆነ ሴሚናር ሊሆን ይችላል something just ትሬኒንግ ነገር ብታዘጋጂ በጣም ጥሩ ነው። እና ትንሽ ላይክ ቻርጅ አድርገሽ ላይክ ሰዎች የከፈሉበትን ነገር they take it seriously ከፈሻል ዋጋ ይሰጣል። ያ ስለዚህ ላይክ እንደዚህ በራውንድ እያደረግሽ ራውንድ አንድ ላይ ሜቢ 200 ሰው ቢሆን 50 ሰው ራሱ ብትጀምሪ ሴቶችን ህይወታቸውን መለወጥ የሚፈልጉ ቢመጡና ብታስተምሪያቸው ህይወትን እንዴት ማየት እንዳለባቸው ብቻ። አሁን እኔ በዚህ መነጽር ማየው ነገርና በዚህ መነጽር ማየው የተለያየ ነው። it's a little bit lens አለ ይሄ so አንቺ መነጽር ነው ያረክሽላችሁ ያለሽ እንደዚህ so ህይወትን በደንብ ግልጥ አድርገው እንዲያዩ ድሮ የቀረው ነገር ላይክ እንዳያንዣብብባቸው እንደ አይናቸውን እንዳይዘጋውና ህይወታቸውን እንትን እንዳይሉ ማለት ነው። you should do that። እኔ በጣም ደስ ይለኛል። በጣም ላይክ በራሴ አስተዋውቅልሻለሁ አንቺ እንደዚህ አይነት ትሬኒንግ ብትከፍቺ የእውነት ነው የምልሽ። በጣም ደስ ይላል። እኛ ኢትዮጵያኖቹ ነን ሴት ለሴት እንደዚህ መበረታታት እንደዚህ አይነት ነገር ሰጀስት አድርገሽ እንደገና ስትጀምሪ ደግሞ አስተዋውቅልሻለሁ ብለሽ ቃል መግባትሽ በጣም ያስደስታል። እኔ እዚህ ዘመን ላይ በመድረሳችን በጣም ፈጣሪን አመሰግናለሁ። የለም ይህ ስልጣኔ እኛ ጋር እኛ ኢትዮጵያውያን ጋር እኛ ሀበሻ ሴቶች ጋር ይህ ስልጣኔ እርስ በርስ መደናነቅ እርስ በርስ መደጋገፍ ላይ በመድረሳችን በጣም ደስተኛ ነኝ። እኔ ሴቶችን ነው በጣም የምደግፈው። ስፔሻሊ እናቶችን በጣም ሰፖርት አደርጋለሁ፣ እመክራለሁ፣ አግዛለሁ፣ አስተዋውቃለሁ በነፃ ለቢዝነስ ባለቤቶች የማስታወቂያ አስከፍላለሁ። ግን ልጅ ለብቻቸው ለሚያሳድጉ ሲንግል ማሞች በነፃ ነው ማስተዋወቅላቸው ቶሎ ማስደረጋቸው ቢኮዝ ሴቶችን ማበርታት ሴቶች በራሳቸው ቆመው ማየት በጣም ስለሚያስደስተኝ ገባሽ? እኔ ደግሞ በሁለት ዓመት ከአምስት ውስጥ ብዙ ሴቶችን ህይወት ቀይሬያለሁ። ብዙ ሴቶችን አበርትቻለሁ፣ አጀግኛለሁ፣ በተግባር ባይኛቸዋለሁ። ያ ደግሞ ምክር ብቻ ስላልሆንኩ ነው፣ እየኖርኩ ስለማሳያቸው ነው። ከዜሮ ኬት እንደተነሳው
የምኖረውን ሪያሊቲውን ባይናቸው እያዩ ገባሽ? ማየት ደግሞ ከምንም በላይ ማመን አለ እየኖርኩ ስለማሳያቸው ተግባር በጣም ብዙ ሴቶች በእኔ ጠንክረዋል፣ ጀግነዋል። ያንን ሳይ ደግሞ ሞራል ይሆነኛል። ገባሽ?